በመሰረቱ አላህ ሱብሓነሁ ወተዓላ ይህንን ታላቅ ቀን የውም አተላቅ ብሎ ጠርቶታል። የመገናኛ ቀን ነው። የሰው ልጅ ከመላእክት ጋር ይገናኛል። የሰው ልጅ ከስራው ጋር ይገናኛል። የሰው ልጅ ከአላህ ተባረከ ወተዓላ ጋር ይገናኛል። የውም አተላቅ ብሎ ጠራው አላህ ሱብሓነሁ ወተዓላ። የውም አልአዚፋ ብሎ ጠርቶታል አላህ ሱብሓነሁ ወተዓላ። ቅርብ ስለሆነች ዋኝ ስለሆነች ማለት ነው። የውም ዲን ብሎ ጠርቶታል አላህ ሱብሓነሁ ወተዓላ። የጀዛ ቀን የምንዳ ቀን ብሎ ምክንያቱም እያንዳንዱ ዋጋውን የሚያገኝበት ቀን ነውና አላህ ሱብሓነሁ ወተዓላ ይህንን ቀን በተለያየ መገለጫ ገልጾታል። የውሙን ዓሲር ብሎ ገልጾታል። በጣም ከባድ የሆነ ቀን ብሎታል አላህ ሱብሓነሁ ወተዓላ። የውሙን ዐዚም ብሎታል። ወይሉን ሊልሙጠፊፊን አለዚነ ኢዛ ክታሉ ዐለ ናስ የስተውፉን ወኢዛ ካሉሁም አው ወዘኑሁም ዩኽሲሩን አላ የظኑ ኡላኢከ አነሁም መብዑሱን ሊየውሚን ዐዚም። አላህ ሱብሓነሁ ወተዓላ ይህንን ቀን ሲገልጸው የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ ብሏል። ያ ቀን ነፍስ ለማንኛውም ነፍስ ምንም ነገር የማትመልክበት የማትረዳበት ቀን ነው። የሚያዋጣ ስራህ ነው ከአላህ ሱብሓነሁ ወተዓላ ዝነት ጋር። ኢነ ዘልዘለተ ሰዓቲ ሸይኡን ዐዚም የውመ ተረውነሃ ተዝሀሉ ኩሉ ሙርዲዐትን ዐማ አርደዐት ወተضዑ ኩሉ ዛቲ ሐምሊን ሐምለሃ ወተረ ናሰ ሱካራ ወማ ሁም ቢሱካራ ወላኪነ ዐዛበላሂ ሸዲድ። የሰዓቲቱ እንቅጥቃሴ ከባድ ነው ይላል አላህ ሱብሓነሁ ወተዓላ። የውመ ተረውነሃ በምትመለከቷት ቀን ተዝሀሉ ኩሉ ሙርዲዐትን ዐማ አርደዐት አጥቢ ሁሉ ከምታጥባው ትዘነጋለች። ወተضዑ ኩሉ ዛቲ ሐምሊን ሐምለሃ የእርግዝና ባለቤት እርግዝናዋን ትጨነግፋለች። ወተረ ናሰ ሱካራ ወማ ሁም ቢሱካራ ወላኪነ ዐዛበላሂ ሸዲድ። ሰዎችን የሰከሩ ሆነው ትመለከታቸዋለህ። ስካራቸው ግን ከኸምር አይደለም፣ ከጠጅ አይደለም፣ ከቢራ አይደለም፣ ከመሳሰለ ነገር አይደለም። የአላህ ሱብሓነሁ ወተዓላ ቅጣት ብርቱ ስለሆነ ነው። ይሄ ቀን የሐስራ ቀን ነው፣ የጸጸት ቀን ነው፣ የቁጭት ቀን ነው። ጸጸትና ቁጭት ግን የማይጠቅምበት ቀን ነው። በአይኖቻችን መካከል ልናደርገው ይገባል። ይህንን ቀን ዘወትር የምናየው ከኛ የማይነጠል ኋኝ ነውና አላህ ሱብሓነሁ ወተዓላ ፊት እንቆማለን። ከማ ኸለቅናኩም አወለ መራ ብሎ እንዳለው አላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ መጀመሪያ እንደፈጠረን ልብስ የለም፣ ንብረት የለም፣ ልጅ የለም፣ የመሳሰለ ነገር የለም። ከማ ኸለቅናኩም አወለ መራ። ይህንን ቀን አላህ ሱብሓነሁ ወተዓላ ሲገልጸው የውመ ላ የንፈዑ ማሉ ወላ በኑን ብሎታል። ልጆች አይጠቅሙም፣ ገንዘብ አይጠቅምም፣ ወላጅ አይጠቅምም። በል ወዳጅ ከወዳጅ የሚሸሽበት ቀን ነው። የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ወሳሒበቲህ ወበኒህ ሊኩሊ እምሪኢን ሚንሁም የውመኢዚን ሸእኑን ዩግኒህ። ከወንድሙ ይሸሻል፣ ከአባቱ ይሸሻል፣ ከእናቱ ይሸሻል፣ ከባለቤቱ ይሸሻል፣ ከጎሳዎቹ ይሸሻል፣ ከወገኖቹ ይሸሻል። ለምን? እያንዳንዱ ሰው ራሱን መሽጉል የሚያደርግበት ጭንቀት አለበትና። ጀግንነት ብሎ ማለት ለዚህ ቀን መስራት ነው። ጀግንነት ብሎ ማለት ይህንን ቀን አለመዘንጋት ነው። እንዲህ አይነት ቀን አለብህ ተብሎ እየተባለ ይህንን ቀን ዘንግቶ ለዱንያ ላይታች ማለቱ ስካር ነው። ለዚህም ነው ከሰለፎቻችን አንዳንዶቹ ምን ብለዋል? የዱንያ ስካር ከኸምር ስካር ይሻላል። ምክንያቱም ኸምር ዛሬ የጠጣ ሰው ነገር ሊነቃ ይችላል፣ ይነቃል ጋሊበን። ከዱንያ የሰከረ ሰው ግን የሚነቃው ሞቶ ዋጋውን ባገኘ ጊዜ ነው። እንዲህ አይነት ነገሮችን ደጋግሞ መስማት፣ ደጋግሞ መናገር፣ ደጋግሞ ማንበብ እጅጉን ይጠቅማል። ምክንያቱም ያለንበት ዘመን ከባድ ነው። እንዲህ አይነት ነገር ተዘንግቷል። በብዙዎቻችን ተናጋሪውን